ሰላም ሰላም የስፖርት ቤተሰቦች እንዴት ናችሁ? እንኳን ወደ ንባብ ስፖርት በሰላም መጣችሁ። በዛሬ ቪዲዮአችን ማንቸስተር ዩናይትድ በመሃል ሜዳ እያደረገ ስላለው አስገራሚ የተጫዋቾች አደን፣ ሌላ የማንቸስተር ሲቲ የክረምት እቅድ፣ ስለ ሊቨርፑል እና አርሰናልም እንዲሁ አዳዲስ መረጃዎች ይዘንላችሁ ቀርበናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ከአርሰናል ስንጀምር የአርሰናል የመጀመሪያ ፈራሚ እና የሂንካፔ ስምምነት። ወደ ሰሜን ለንደን ስናመራ መድፈኞቹ ለቀጣይ የውድድር ዓመት የመጀመሪያውን ትልቅ ስራ ከወዲሁ አጠናቀዋል። ፋብሪዚዮ ሮማኖ እንዳረጋገጠው አርሰናል ተከላካዩን ሄሮ ኢንካፔ ከባየር ሌቨርኩሰን በቋሚነት ለማስፈረም ሙሉ ስምምነት ላይ ደርሰዋል። ይህ ዝውውር ለአርሰናል ትልቅ ስኬት ሲሆን ክለቡ ለተጫዋቹ 52 ሚሊዮን ዩሮ ለመክፈል ተስማምተዋል። ከዚህ በተጨማሪ ደግሞ አስገራሚው ስምምነት ሌቨርኩሰን ተጫዋቹ አርሰናል ሌላ ክለብ በሚሸጥበት ወቅት የ10% የሽያጭ ድርሻ እንዲኖረው ተስማምተዋል። ሄንካፔ ቀድሞውኑ ለ5 ዓመታት የሚያቆየውን ኮንትራት የፈረመ ሲሆን ይህም ለአርሰናል መከላከያ መስመር ትልቅ ጥንካሬ እንደሚሆን እሙን ነው። ወደ ማንቸስተር ዩናይትድ የመሃል ሜዳ ለውጥ ስንዞር ማንቸስተር ዩናይትድ በመሃል ሜዳው ላይ ትልቅ የግንባታ ስራ ለመስራት መዘጋጀቱ ተሰምተዋል። ብራዚላዊው አማካይ ካሰሜሮ በክረምቱ ክለቡን እንደሚለቅ መረጋገጡን ተከትሎ ዩናይትድ 4 ዋና ዋና ተጫዋቾችን በእጩነት ይዟል። ታማኝ ምንጮች እንደሚጠቁሙት የኒውካስትሉ ሳንድሮ ቶናሊ የዩናይትድ ቀዳሚ ምርጫ ሲሆን ኒውካስትል ለጣሊያናዊው ኮከብ እስከ 100 ሚሊዮን ፓውንድ ሊጠይቅ ይችላል ብሎ እየተነገረ ቢሆንም ዩናይትዶች ድርድሩን ለመጀመር ዝግጁ ናቸው። ከእሱ በተጨማሪ የብራይተኑ ካርሎስ ባሌባ ሌላኛው ተጫዋች ሲሆን ዩናይትድ ከአምና ጀምሮ የዚህ ተጫዋች ዋና ፈላጊ ሆኖ ሳለ በብራይተን ግትር አቋም ነበረ ሳይዛወርድ የቀሩት። አሁንም ቢሆን ዩናይትድ ባሌባን የዓለም ዋንጫ ከመጀመሩ በፊት ለማስፈረም ጥረት እያደረገ ይገኛል። ሶስተኛው ዩናይትድ እየተመለከተው የሚገኝ ተጫዋች የክሪስታል ፓላሱ አዳማ ዋርቶን ሲሆን ተጫዋቹ በቻምፒየንስ ሊግ ተሳታፊ ክለብ ውስጥ የመጫወት ፍላጎት ስላለው ዩናይትድ ይህን አጋጣሚ ለመጠቀም እየሞከረ ይገኛል። ሌላው ቀደም ሲል ስሙ ከዩናይትድ ጋር እየተነሳ የነበረው የኖቲንግሃም ፎሬስት አማካይ ኢሊፍ አንደርሰን አሁን ላይ ወደ ማንቸስተር ሲቲ የማምራት እድሉ ሰፊ ቢሆንም ማንቸስተር ዩናይትድ ተጫዋቹን የራሱን ለማድረግ እየሰራ ይገኛል። የሌላኛው ማንቸስተር የክረምት እቅድ ስንመለከት ደግሞ ስለ ማንቸስተር ሲቲ ፋብሪዚዮ ሮማኖ በግልጽ እንዳረጋገጠው ሲቲ በክረምቱ 100% አዲስ የመሃል ሜዳ ተጫዋች ያስፈርማል። አስቀድሜ እንደገለጽኩት ኢሊት አንደርሰን ለሮድሪ ተተኪ ወይም አጋር ሆኖ ሊመጣ ከሚችሉ ተጫዋቾች አንዱ ነው። በተጨማሪም ሲቲ በክረምቱ የኤደርሰን፣ የበርናርዶ ሲልቫ እና የማቲያስ ኑኔዝ ቆይታ የሚገመግም ይሆናል። ሶስቱም ተጫዋቾች ከክለቡ የመውጣት እድል ክፍት መሆኑን ሮማኖ አክሎ ገልጿል። በተጨማሪም ሲቲ ለካይ ዎከር የረጅም ጊዜ ተተኪ መፈለግ የሚያደርገው ጥረት ሊቀጥል ይችላል። ቀድሞ በክለቡ ቤት የነበረው ፔድሮ ፖሮ ከቶተንሃም ለመመለስ ያማተረ እንደሆነ ጭምጭምታ አለ። ወጣቱ ተከላካይ ፔድሮ ፖሮ በቶተንሃም ቤት እያሳየ ያለው ብቃት ፔፕ ጋርዲዮላ እየተመለከተ እንደሆነ ተገልጿል። በመጨረሻ ስለ ሊቨርፑል ስናነሳ ትልቁ ዜና የመሐመድ ሳላህ ጉዳይ ነው። ፋብሪዚዮ ሮማኖ እንዳረጋገጠው ሳላህ በዚህ የውድድር ዓመት በመጨረሻ ከሊቨርፑል ጋር በነፃ ዝውውር ይለያያል። ምንም እንኳን ከኢንተር ሚያሚ ጋር ስምምነት ላይ ደርሰዋል የሚሉ ወሬዎች ቢኖሩም ሮማኖ ይህንን አስተባብለዋል። አሁን ላይ ተጫዋቹ ከማንኛውም ክለብ ጋር ለመነጋገር ነፃ ሲሆን የሳውዲ አረቢያ ክለቦች እሱን ለማስፈረም ግንባር ቀደም ናቸው። ለዛሬ ያስኩላችሁ መረጃ ይህን ይመስል ነበረ። ቪዲዮውን ላይክ ማድረግ እና ለቻናላችን አዲስ ከሆናችሁ ሳብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብቱ።